ጉዳዩ ቀርቧል፣ ተቋጥቋል። ሶሻል ሚዲያውም ሁለት ጎራ ከፍሎ እየተቀጣጠለ ይገኛል። ባምቢ ሀበሻና ኮሜዲያን እሸቱ መለሰ የለየለት ጦርነት ውስጥ ገብተዋል። ይህ ጉዳይ ወዴት ያመራ ይሆን? ከህግ አግባብስ እንዴት ይታያል? ሶሻል ሚዲያው እየተከታተለ ነው። ትክክለኛው ማን ነው? ኮሜዲያን እሸቱ ወይስ ባምቢ? አላሙዲ እንዳይሳሳት እኔ ቢሳሳት ላርመው፣ እኔ ቢሳሳት እማርመው ይመስላችኋል እንዴ? ቆይ ግን እናንተ የቅድስት ቤተክርስቲያን አባቶችስ በዚህ ላይ ምን ይላሉ? ቅዱስ ቃሉስ በዚህ ጉዳይ ላይ ምን ይላል? ዛሬ በዚህ ቪዲዮ የምንመለከት ነው። በታዋቂው ኮሜዲያን እሸቱ መለሰና በወጣቷ ቲክቶከር ሃና ባምቢ መካከል የተፈጠረው አለመግባባት በማህበራዊ ሚዲያ መነጋገሪያ ሆኗል። ኮሜዲያን እሸቱ ወጣቷን ቲክቶከር ለቅድስት ቤተክርስቲያን የተደረገ የገቢ ማሰባሰቢያ ዝግጅት መምራቷን በመቃወም ወይም ደግሞ የገቢ ማሰባሰቢያ ያደረገችውን ቪዲዮ በመቃወም የሰነዘረው አስተያየት እጅግ አሳፋሪና ኃላፊነት የጎደለው በሚል እየተኮነነ ይገኛል። ያስደነገጠኝ ነገር ግን በዝሙት ቀስቃሽ ዳንሶቿ የምትታወቅ በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም እያለች መግለጫ የምትሰጥ ብልክ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ አሰርተዋት ማየቴ ትንሽ ያስደነገጠኝ። ምን ገርመው እኛ ነን አንድ ባለጌ ቲክቶከር ቤተክርስቲያን ግቢ ሲገባ ስናይ እኮ ልክ የደርቢ ዋንጫ እንደበላ ትልቅ ቡድን ድል እንዳስመዘገብን እንደምንቆጥረው። አላሙዲ ይሳሳትብሻል፣ እሷን አትምሰይ፣ ይቅርብሽ። ማንን ማህደር ነው? አላሙዲ እንዳይሳሳት እኔ ቢሳሳት ላርመው፣ እኔ ቢሳሳት እማርመው ይመስላችኋል እንዴ? ቆይ ግን እናንተ እኔ አርመዋለሁ? ሲጀመር እንደዚህ ደስተት ይታረማል? እንግዲህ ኮሜዲያን እሸቱ በሰራው ቪዲዮ ላይ የሃናን ወይም ደግሞ ባምቢ ስምና የግል ህይወት በማንሳት እንዴት እንደዚህ አይነት ሰው የቤተክርስቲያን ገቢ ማሰባሰቢያ ቪዲዮዎችን ወይም ደግሞ ፕሮግራም ትመራለች በሚል ትችት አቅርቧል ወይም ደግሞ ትችት ሰንዝሯል። ይህ በይፋ በሚዲያ የተሰነዘረው ጥቃት በርካታ የህግ ባለሙያዎችን እና የማህበራዊ ጉዳይ አንቂዎችን አስቆጥቷል። የገነት ቁልፍ እኔ ጋር ነው አለ እሸቱ መለሰ። ባምቢ ሀበሻ ሲኦል ነው የምትገባው አለ ወሰነ። ለጻድቁ እኮ አልመጣም። ምን ነው በየገዳማቱ ስትዞር መጽሐፍ ቅዱስ አላነበብክም እንዴ? የዮሐንስ ወንጌል ምዕራፍ 8 ቁጥር 1 እስከ 11 ድረስ ያለው በዝሙት የወደቀችዋን ሴት ኢየሱስ ክርስቶስ በሙሴ ህግ እንደነበረው ጊዜ ፈሪሳውያኖቹ እንዲወግሯት ኢየሱስ ክርስቶስ ውገራት እንዲላቸው ይዘዋት ሲመጡ ለፍርድ ምንድነው ያላቸው? ከእናንተ መካከል ኃጢአትን ያልሰራ ይውገራት አላቸው። እነሱም ህሊናቸው ወቅሷቸው አንድ በአንድ ወጡ። ኢየሱስም መልሶ ለሴቲቱ እነሆ ከሳሾችሽ ወዴት አሉ ሲላት አንዳቸውም የሉም አለችው። ከዚህ በኋላ ስህተትን አትስሪ፣ ኃጢአትን አታድርጊ ብሎ ገሰጻት፣ መከራት። ባምቢ አይደለም የሆነ ነገር መሆንን ታውና ጥፍሯ ቢሰበር አንላቀቅም። እሸቱ ይሄንን ወቅ ስቶሪውን አይታችኋል። ቦኒ ማድነቅ ጀምራለች ትናንትና። አሁን ቦኒ ተረስታለች፣ ከትናንትና ወዲያ የሞተችው ልጅ ማለት ነው። ኦኬ ሲጀመር ደግሞ ባምቢ ያናህል ያጠፋችው ጥፋት ምንድነው? ኃጢያቷ በቪዲዮ ወጣ እንጂ ከኔም ከናንተም የተሻለ ኃጢያት ሰርታ አይደለም። እንግዲህ ማንኛውም ሰው በንስሐና በበጎ ስራ ወደ እግዚአብሔር ቤት ሊቀርብ እንደሚችል እየተነገረ ባለበት ወቅት እንዲህ አይነት እኔ ካልፈቀድኩ ወይም ደግሞ እኔ ብቻ ትክክል ወይም እኔ ብቻ ጻድቅ የሚል አግላይ አሳሰብ ተቀባይነት እንደሌለውም ብዙዎቹ በቪዲዮአቸው ሲሰሩና ሲቀባበሉትም ተመልክተናል። እሸቱ መለሰና ባምቢ የአንዲት ቅድስት ቤተክርስቲያን ልጆች ቢሆንም እንኳን እሸቱ መለሰ አንዲት ዝሙታዊ ወይም ደግሞ አንዲት ዝሙትን በአደባባይ እንደ ቅድስና በሚናገሩ ሰዎች የገቢ ማሰባሰቢያ ማድረግ ነውር ነው ሲል በመናገሩ ነው ለቤተክርስቲያን አባቶች ጉዳዩ በአጽንኦት እንዲያዩትና የቤተክርስቲያን ቅጥሮች መደፈሩን ያወገዘው። ቤተክርስቲያን በእናንተ ትወከላለች የሚል ግንዛቤ ይፈጥራል። እንግዲህ የዚህችን ልጅ ግብር ልክ አይደለም ብሎ ማውገዝ መጀመሪያ ከአባቶች ይጠበቅ ነበር። ጭራሽ በብልግናሽ ከሚያደንቁሽ ተከታዮችሽ ገንዘብ ለምኝልን ብሎ መሾም በኃጢአት ያፈራችሁትም ገንዘብ ቢሆን እግዚአብሔር ይቀበልላችኋል የሚል የተሳሳተ መልእክት አለው። በዚህም ምክንያት ባምቢ ሀበሻ ምላሽ ሰጥታበታለች። እኔ ኃጢአተኛ ነኝ፣ ማረኝ ብዬ ከፈጣሪ ፊት የምንበረከክ ነኝ።
አንተ ግን እኔን ለመምከር ሳይሆን በተግሳጽ ነው የተናገርከኝ በማለት ይቅርታ እንዲጠይቅና ቪዲዮውን እንዲያነሳ ካልሆነም ደግሞ እኔም ያለ ቤተሰብ ልጅህም ደግሞ ያለ አባት ይቀራል ብላ ዝታበታለች። እኔ ካንተ በጣም እሻላለሁ። አየክ አሁንም እንዳንተ ወርግጥቅጥ ያለ ቃል እየተናገርኩ አይደለም። አንተ ግን ሱፍህን ለብሰህ በጣም የወረደ ንግግርህን ተናገርክ። አሁንም እልሃለሁ የመጣኸው በቤተሰቤ ነው። እኔም ቤተሰቦቼ ያለ ልጅ ይቀራሉ፣ አንተም ልጅህ ያለ አባት ይቀራታል። እንግዲህ ጉዳዩ እንዲህ እያለ ከሯል። እንግዲህ ባምቢም ደግሞ በራሷ ሶሻል ሚዲያ የተሰማትንና መናገር የፈለገችውን ተናግራለች። ለእሸቱ መለሰ እንዲህ ስትል መልእክት አስተላልፋለታለች። ታዲያ ይህ ነገር ከቤተ ክርስቲያን አስተምሮት አንጻር እንዴት ይታያል ብለን ደግሞ ስንመለከት አንደኛ ዮሐንስ ምዕራፍ ቁጥር 1 ከቁጥር 8 ጀምሮ እንዲህ ይላል፣ ኃጢአት የለብንም ብንል ራሳችንን እንስታለን፣ እውነትም በእኛ ውስጥ የለም። በኃጢአታችን ብንናዘዝ ኃጢአታችንንም ይቅር ሊለን ከአማም ሁሉ ሊያነጻን የታመነና ጽድቅ ነው ይላል ቃሉ። በዚህ ጉዳይ ታዲያ ቅድስት ቤተ ክርስቲያን አባቶችም ምንም አይነት ምላሽ እስካሁን አልሰጡም። በእርግጥስ ትክክለኛው ማን ነው? እንግዲህ ኮሜዲያን እሸቱን በለቀቀው ቪዲዮ ላይ ባምቢም በተለያዩ ቃላቶች ሲወቅሳት እንመለከታለን። ይህ አግባብ ነው አይደለም የሚለውን ነገር ፍርዱን ለእናንተ ልተወው። ግን እንደኔ ከጠየቃችሁኝ ፈጣሪ የመጣው ለጻድቃን ሳይሆን ለኃጢአተኞች ነው። ሁላችንም ኃጢአት አለብን። ኃጢአተኞች ወደ ቤተ ክርስቲያን በቀረቡ ቁጥር ማገዝ፣ መምከር፣ ማበረታታት ነው እንጂ ልክ እንደዚህ ቀንዳቸውን እያልን ወይም ደግሞ መናገር የለብን ነገር እየተናገርን ካሸሸናቸው ማናችንን ወደ ቤተ ክርስቲያንስ ልንቀርብ የምንችለው? ለዚህም ማሳያው ባምቢም እንደዚህ ብላለች። ሃይ ጋይስ አይ ቲንክ ይሄ መጨረሻ ቪዲዮ ነው የሚሆነው በዚህ አካውንት። ላስት ዋርኒንግ ላይ ነው ያለው አካውንቴ። ኦልሞስት ሁሉም ቪዲዮዎች ጠፍተዋል። ማስተላለፍ የመጣሁት ሀሳብ የኢትዮጵያ ኦርቶዶክስ ቤተክርስቲያን ከዚህ በኋላ እኔ ጋር እንዳትመጪ ትወክለኛለች ብለሽ እኔ አልወክልሽም። እሺ እናቴ፣ አንቺን ሌቦች ምኖች ናቸው ሊወክሉሽ የከበቡሽ እና እኔ ልረዳሽ አልችልም። እነሱ 30-60 እየተካፈሉ ከነዲያን ጋር እነሱ ይጠብቁሽ። እኔ መጥቼ ካስቀደስኩብሽ፣ ጸበል ከተጠመቅኩብሽ፣ እናት ከሆንሽኝ ለእኔ ቤተክርስቲያን ይበቂ ነሽ። ዝም ብላችሁ እንጂ እኔ የገዳም ማስታወቂያ ከሰራው ዘመን የለኝም ነበር። እኔ እኮ ተጠግቼ አምላኬን ፈልጌ ተጠግቼ ጭራሽ ከአምላኬ ርቄ የቤቱ ተክሏ መሆኑን ስታስተምሩኝ ትቼ ወጥቼ መጨፈር ከጀመርኩ ቆይቻለሁ። ዝም ብላችሁ የተነሳችሁብኝ። ስለዚህ ሃይማኖተኞችም ለእናንተ የሚሆን ፔጅ አይደለም። እዚህ ፔጅ ላይ አይዘመርም ምን አይልም። ቲክቶክ ላይ ስመጣ እኔ እንደውም እምነትም የለኝም። ከዚህ በኋላ ከመጣው ነው ወደ ዩቲዩብ መሄድም ይመስለኛል። ዩቲዩብ ልከፍት እያሰብኩኝ ነው። ምክንያቱም በቃ ደከመኝ ጋይስ። አሁን ደግሞ ከሰው ጋር አይደለም ገባችሁ ፋይት እያደረኩ ያለሁት በመንጋ ካሉ የመቅደስ እንትኖች አጋንንቶች ጋር ነው ፋይት እያደረኩ ያለሁት እና እነዚህ ደግሞ ይከብዱኛል። እኔ አልቻልኩም። ሰሞኑንም የተመለከትነው አንዲት የሶሻል ሚዲያው ተጽዕኖ ፈጣሪ ራሷን በሰዎች ንግግር ምክንያት አጥፍታለች። ይህ ጉዳይ ወዴት ያመራ ይሆን? ከህግ አግባብስ እንዴት ይታያል? ወደ ሌላኛው ቪዲዮአችን ስንመለስ በአዋሳ እጅን ባፍን የሚያስጭን ጉዳይ ተከስቷል። በሐዋሳ ከተማ የተከሰተው ይህ አስገራሚ ድርጊት መላው ከተማውን አስደንግጦ ውሏል። ሰው ወደ ውሻ ተቀየረ የተባለ ወሬ ሰደድ እሳት ሆኖ በማህበራዊ ሚዲያ ላይ እየተነገረ ይገኛል። ነገሩ እንዲህ ነው። ይህ የምታዩት ውሻ ከመሞቱ በፊት አበበ የተባለ ሰው እንደነበረና ድንገት ወደ ውሻነት እንደተቀየረ ይነገራል። አበበ ወደ ውሻ ሲቀየር ያዩት ሰዎች በድንጋጤ ጥንቆላ ነው የሚል ሊገሉት ሲያሳድዱት፣ ውሻው በሚገርም ሁኔታ እባካችሁ እኔ አበበ ነኝ አትግደሉኝ እያለ በሰው ድምፅ ተማጽኗል ተብሏል። የማይታመን ሆኖም ግን ሰዎቹ በድንጋጤና በፍርሃት ተሞልተው ድብደባውን ባለማቆማቸው አበበ ወይም ደግሞ ውሻው ህይወቱ አልፏል። ለመሆኑ ይሄ ነገር እውነት ሊሆን ይችላል? በቦታው የነበሩ ሰዎች ድርጊቱን እውነት መሆኑን እየመሰከሩ ቢሆንም ብዙዎች ግን እንዴት ሰው ወደ ውሻ ይለወጣል በሚል ጥርጣሬያቸውን እየገለጹ ነው። እናንተስ ምን ትላላችሁ? በአሁኑ ዘመን እንዲህ አይነት የአይን ምስክር ያለበት ተአምር ወይስ የተራቀቀ የፈጠራ ወሬ? ሐሳባችሁን በኮሜንት ስራ አጋሩን። ውድ የህን ዩቲዩብ ቤተሰቦቻችን ለዛሬ አብራችሁን ስለነበራችሁ እያመሰገንን በሶሻል ሚዲያ አነጋጋሪ የሆኑ ወሬዎችን ወደ እናንተ ይዘንላችሁ እንቀርባለን። ቪዲዮአችንን ከወደዳችሁት ላይክ እና ሼር በማድረግ እንዲሁም ቻናላችን ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እንጋብዛለን። በሚቀጥለው ቪዲዮአችን እስክንገናኝ ሻሎም።